ቤተሰብ ፕላስ ሁላችሁንም ከጥግ እስከ ጥግ ሰላም ብያለሁ። የከበረ ሰላምታዬን አድርሻለሁ። መጥቻለሁ። እንዴት ናችሁ? ሁሉ ሰላም? አለን። ተቃጠልን። ይኸው እየተቃጠልን አለን። ውይ የምድር ኑሮ በቃ ምን ብዬ ልንገራችሁ? በቃ ክፋት፣ ምቀኝነት፣ ሸረኝነት፣ ተንኮል ህዝቡ አብሶ የኢትዮጵያ ወያ ብታዩ ምን ብዬ ልንገራችሁ? ምን ቲክታክ አቤት ቲክታክ ላይ ያለው ጦርነት በደና ጊዜ እናንተ የቆጨ ብላችሁ ነው የምታዩት። አቤት የኢትዮጵያ ህዝብ ወንድሙን መግደል ነው፣ ሸረኝነት ነው፣ ምቀኝነት ነው፣ ገንዘብ ነው፣ ፍቅር ጠፋ፣ ፍቅር የለም። ሳልነግራችሁ ደግሞ ጦርነቱ እኮ አለቀ፣ ተቋጨ። ጦርነቱ ተቋጭቶ ሰላም ሲባልላችሁ ወይ ቲክታክ ላይ ያለ ሰው ብድግ ብሎ ጦርነት ለምን ይቆማል? ውጭ ሀገር ያለ ሰው ህዝብ ማለቅ አለበት ብለው ይሄው ሰላማዊ ሰልፍ እየወጡ ነው አሉ። ወይኔ የኢትዮጵያውያን ግፍ ተውኝ፣ አትጠይቁኝ። በቃ ጦርነት አለቀ ሲባል ለምንድን ነው እኛ ሳናልቅ ጦርነት የሚያልቀው ብለው በሌሉበት በማይዋጉበት ጦርነት ይሄው ለምን ይቆማል ብለው እያሉ ነው አሉ። አብሶ ዲያስፖራዎች ሃይማኖት ስትሉ በሃይማኖት ሲጣሉ ሲገላጋይ ሲመጣ ብሔር ሲያደርጉት ሲገላገል ሀገር ሲባል ሲገላገል ሲጨፋጨፉ በቃ ምንም የለም። ህዝቡ ገንዘብ ለማግኘት ይዳክራል፣ ይጋጋጣል፣ ይላላጣል። ቤት ለመስራት ፎቅ ለመስራት ወንድሙን ይገላል፣ እህቱን ይገላል፣ ቤተሰቡን ያሰቃያል፣ ሚስቱን ፍቅረኛውን ይከዳል። ምን ይላል? ምድር ላይ ያለው ነገር እኔ ሰልችቶኛል። በቃ እኔ ሰልችቶኛል። እናቴን ሰልችቶኛል። ጥሩኝ በቃ በጊዜ ጥሩኝ። አብረን እዚህ ሆኜ ላይ እንጂ የኢትዮጵያውያን ክፋት ተንኮል እኔ ሰልችቶኛል። የምሬን ነው የምላችሁ፣ ሰልችቶኛል። በጣም ነው ያስጠኛል። አብሶ ሶሻል ሚዲያ ላይ ያለው ግብግብ፣ መጨራረስ፣ ሰው መግደል። ወይ በቃ ሰው ምን እንደሚያወራ አያውቅም። ረስቶታል። በቃ እዚህ እንደሆነ ነገር እዚህ አብረን እንደምንሆን ረስቶት አልኳችሁ። ዘላለም የሚኖር ነው የሚመስለው ሰው። ተውኝ። ለማንኛውም ይመቻችሁ ቤተሰቦች። ቤተሰብ ፕላስ ያራዳ ልጆች እመጣለሁ። እኔ ሰሞኑን አልቆይም፣ እመጣለሁ። ብዙ ጊዜም እንትን አለ እስኪ እናወራለን። በደንብ ቡና እየጠጣን እየተጫወትን ደግሞ ከልባችን እናወራለን። አይዟችሁ። ለማንኛውም ብርድ ምናምን ብርድ ትንሽ አይዟችሁ። እንመጣለን። እስኪ የዚህን ዓለም ክፋት ሰልችቶኛል፣ ተንኮል ሰልችቶኛል። እኔ እመጣለሁ። ለማንኛውም ይመቻችሁ ያራዳ ልጆች። ሰላም ደሩ ከች እንላለን። አይዞነ እዚሁ ነን። ያው ዘላለም እዚሁ መስለናል እንጂ እኮ ያው እዚሁ ነን። ታችን ከእናንተ ጋር ነን እና እንመጣለን።